ራሄል አዲስ የገዛችውን ጫማዋን ይዛ ስትስቅ ድንገት ስልኳ ጢር ይላል። ሆኖም የስልኳን መልእክት ስታይ ፊቷ በድንገት ገረጣ። የመጀመሪያ ደሞዟን ተቀብላ ራሷን በደስታ እያከመች ነበር። በስልኳ ላይ ያየችው መልእክት ግን ሁሉኑ ነገር ሊያበላሸው ደረሰ። የስልኳ ስክሪን ላይ B4NK your account is locked ማለትም አካውንትሽ ተዘግቷል ይላል። በመቀጠል ደግሞ ሐዋሳ ውስጥ በአካውንት ቁጥርሽ ግብይት ተፈጽሟል የሚል ሌላ መልእክት እየደረሳት እያለ ወዲያውኑ ስልክ ደወላል። ስክሪኑ ላይ ባንክ ኮለር ወይም ከባንክ የተደወለ ነው ይላል። ራሄልም ግራ ተጋብታ ስልኩን አነሳች። ደዋዩም አሎ ራሄል፣ ከባንክ ነው የምንደውለው። የሂሳብ አካውንትሽን አጭበርባሪዎች ለማዳን እንድንችል አሁን የደረሰሽን ባለ 6 አሃዝ ኮድ ወይም OTP ንገሪንና ቀጥለሽ ፓስወርድ ወይም የመለያ ቁጥርሽን አስገቢ አላት። ይህ መልእክት ቢደርሳትም የራሄል ህሊና በሹክሹክታ አትስጭው፣ ይሄ አጭበርባሪ ነው፣ በምንም መልኩ ባንክ ምስጢራዊ ኮድ አይጠይቅም አለቻት። ከዚያም ራሄልን በቆራጥነት ስልኩን ዘጋችው። ቀጥላም ከዘራፊዎች መዳኗን ስታውቅ በኩራት እንዲህ አለች፣ አጭበርባሪዎች ድንጋጤያችንን ነው የሚፈልጉት። ባንክ በጭራሽ የይለፍ ቃል አይጠይቅም። ስልኩን ዝጉትና በቀጥታ ወደ ባንክ ደውሉ በማለት ከገጠመኞቿ በመነሳት መልእክት አስተላለፈች። የዚህን ሙሉን አስገራሚ ታሪክ ለማየት ሊንኩን ይጫኑና ወደ ዩቲዩብ ቻናላችን ላይ ገብታችሁ አሁኑን ተመልከቱ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለወዳጅ ዘመዶ ሼር ማድረጉን አይርሱ። እናመሰግናለን።